ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ያው ረመዳንም አይደለ ጾመን ጥማችንን ቁርጥ የሚያደርግልን ነገር ስለምንፈልግ ሁሌ ደግሞ በኬሚካል ነገሮች ከመጠጣት ይህንን በፍሩትና በአትክልቶች የተዘጋጀ ቆንጆ ጁስ ነው ይዤላችሁ የመጣሁት። እንደምትመለከቱት ሁሉንም ልጬ ከታትፌ ለመፍጫ ዝግጁ አድርጌ አቅርቤዋለሁኝ። እንግዲህ በርከት ያለ ስለሆነ በአንዴ ከፈጨነው ሊበዛብን ይችላል። ስለዚህ ለተወሰነ ጊዜ እንደዚህ ፈጫጭ አዘጋጅተን ማስቀመጥ እንችላለን። በረዶ ቤት በፈለግንበት ሰዓት ላይ አውጥተን መጠቀም እንችላለን። እኔ እንግዲህ በሁለት አይነት ነው የተጠቀምኩት። አንዱን ቀይ ስር አለው፣ አንደኛው ደግሞ ያለ ቀይ ስር ነው የተጠቀምኩት። ሁለቱም ቆንጆ የጁስ አማራጮች ናቸው። ሞክሩት፣ ትወዱታላችሁ። ቀለል የሚያደርገው ደግሞ እንደዚህ አዘጋጅተን ፍሪጅ ውስጥ በምናስቀምጥበት ሰዓት በፈለግንበት ሰዓት ላይ አንስተን መጠቀም እንችላለን። ቢያንስ ለወር እና ለ20 ቀን ከዛ በላይም መጠቀም እንችላለን። በረዶ ቤት ከሆነ ምንም ችግር የለበትም። እንደምትመለከቱት የመጀመሪያውን ጁስ እንግዲህ ብርቱካን፣ ካሮትና ሎሚ አድርጌ ነው የፈጨሁት። ሱካር ጨምሬያለሁኝ። ሱካር የማትፈልጉ ሰዎች መቅረት ይችላል። ይህም በዚህ መልኩ በቀዝቃዛ ውሃ ከፈጨሁት በኋላ ሌላኛውን ደግሞ ካሮት፣ ቀይ ስር፣ ብርቱካንና ሎሚ አድርጌ ፈጭቸዋለሁኝ። እዚህ ላይ እንግዲህ ያለ ሱካርም ፈጭቸዋለሁኝ፣ በሱካርም ፈጭቸዋለሁኝ። እንደ ፍላጎታችሁ መጠቀም ትችላላችሁ። ሱካሩን ደግሞ በማር መቀየር ትችላላችሁ። የበለጠ ቆንጆ ነው፣ የበለጠ ጤናማ ነው። ሞክሩት፣ ትወዱታላችሁ። ኬሚካል ነገሮችን እየቀነስን እንደዚህ በተፈጥሮ ነገር ብንቀይራቸው በጣም ቆንጆ ነው በሚል ነው ላካፍላችሁ የወደድኩት። በተለይ ደግሞ ስራ ለሚውል ሰው እንዲሁም ደግሞ ጊዜያችንን ራሱ ለመጠቀም ለኢባዳ ከፈለግን በረዶ እንደዚህ አዘጋጅተን ብናስቀምጠው በጣም ቆንጆ ነው። ስራ በጣም ያቀላል። የዛሬ ስራዬ እንግዲህ ይህን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።